ስለ ስፓርታከስ ነው የምናወራው ማለት ነው። አንተ በቃ ስፓርታከስ ሲባል አይምሮ ተበላሽቷል። አይምሮ ውስጥ ያለው ሌላ ነገር ነው። በቃ ይህ ሰው ግሪክ ያውኑ ግሪክ ቡልጋሪያ የሚባለው አካባቢ ላይ የተወለደው ያው የዛኔ ሮም ኢምፓየር ነው። ሮም ግዛት ነው ሲጀመር። ሮም የምትባለው የአሁኗን አውሮፓ አረብ ሀገራቶችን ቱርክ ምናምን የምትላቸውን እንዳለ ጠቅልሎ የገዛ እስከ ግብጽ ድረስ እና አልጄሪያ እና ሞሮኮን በደንብ ጠቅልል አድርጎ የገዛ ኢምፓየር ነው ግዛት ነው። እና ስፓርታከስ በህይወት የነበረው ኢየሱስ ክርስቶስ ከመወለዱ ከ100 ዓመት በፊት ነው ማለት ነው። ኢየሱስ ክርስቶስም የተወለደው በሮም ግዛት ስር ነው። እና ይህ ሰው በቃ አይሰማማን ወኔዋ ማለት ነው። የሮም ወታደር የራሳቸው ወታደር ነበር። ከነሱ ጋር ተጣልቶ ነው ባሪያ ያረጉት መልሰው ማለት ነው። እና ባሪያው ነው ግላዲኤተር ነው። ግላዲኤተርስ ማለት ባሪያ ናቸው ግን ፋይተርስ ናቸው። ከምን ጋር ነው የሚጣሉት? እንደዚህ በስቴዲየም የሚከበቡና በሰዎች ማለት ነው ከእንስሳት ጋር ከድብ ጋር ከነብር ጋር ከአንበሳ ጋር እና ነው ሰምታይምስ ከዘንዶ ጋር ነው የሚጣሉት ማለት ነው። እና እርስ በራስም ይጣላሉ። ዋናው እሱ ነው። እና ይሄ ንጉሶቹ መዝናኛ፣ ህዝቡ ማዘናጊያ ነው። የሮምን ከተማ ነዋሪዎችን ማዘናጊያ ነው። ሮም ማለት የአሁኗ ሮም ጣሊያን ያለችበት የምትገኝበት ነው ማለት ነው። እና ይህ ሰው በደንብ በቃ በአንድ ከክቶ ነው የሚወጣው። በቃ ማንም ይምጣበት ማለት ነው አስወግዶት ነው ገለ ነው የምታሸንፈው። በቃ ስማሽ 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 ነው የሚያረጋቸው። በቃ እያጋደመ ነው የሚሰካላቸው ነው ማለት ነው። በቃ ሁሉንም እንትልይ ስለሚል በቃ ፌምም አለው። በቃ ተሰሚነት አለው በባሪዎቹ በግላዲኤተሮቹ በራሳቸው ዘንድ ራሱ ክብር አለው ማለት ነው። ዝም ብሎ ሰው አይደለም። ይህ ሰው ግን ይሄ ነገር ሁሉ አልሸወደውም። ድለላ ምናምን በቃ አድናቆቱ ምናምን ጭብጨባው አልሸወደውም። ባሪያ እንደሆነ አልረሳም። ገብቷል። እኔ እኮ ምናምን አላለም። ባርነቱን ለመስበር ነው ያሰበው። ወዲያው ከጓደኞቹ ጋር አምልጦ ሪቤል ያደረገው ማለት መሸሽ ምናምን መጥፋት ሳይሆን ሮምን ኢምፓየር ለመጣል ሮም ኢምፓየር ለመጣል ማሰብ ማለት ነው። አንተ እንዴት ነው በቃ አሁን አንተ ከእግዚአብሔር ጋር ልጋፋ ብለህ እንደማታስበው ነው በዛ ሰዓት ሮም ኢምፓየር ታላቅነቱ ማለት ነው። ሶልጀሮቹ እንዲህ ናቸው፣ በደንብ የተደራጁ በደንብ የሚለብሱ በጣም ታክቲካል የሆኑ ኦሬዲ ጊዜ ቢሰጣቸው ዓለምን ለመግዛት ወደ ኋላ የማይሉ ናቸው ሮሞች ማለት ነው። እና እኚህ ሰዎች ጋር መዋጋት ጀመረ በሌለ ነገር ማለት ነው። ከዛ መጀመሪያ ባሪዎቹ ነበር አብሮት፣ ከዛ ገበሬው አብሮት ይዋጋ ጀመረ። ምን በእነዚህ ተማረረ ህዝቡ ምናምን ዳው ማህበረሰብ አብሮት እስከ 100,000 ወታደር ደረሰው ስፓርታከስ በራሱ ማለት ነው የሚመራው። እና ሂተራን ነው በቃ መጥቶ ነው የሚሮጠው። ልክ እንትን ቆርጦ ገሎ ምናምን የሚጨርሱ ሲመጡ የለም በቃ የለም በዚህ መታና በዛ ማለት ነው በላይ ዘለቀ ማለት ነው። ማውድ ማለት ነው አንድ አይነት ሙድ ነው። እና ማን ከማን ተኮረጀ ትላል። እና እንደዚህ ጉሪላ ታክቲክ ማለት ነው። በቃ መተ መጥፋት ነው። ይሄንን ነበር የሚጠቀመው ለ2 ዓመት ሮምን አሰቃያቸው ሮምን ትሉስ። ከዛ ጀነራል አስቀመጡለት። በቃ ለዚህ መድኃኒት የሆነ ከባርቤሪያን እንደዚህ ፋይት ከሚያደርጉ ሰዎች ጋር ልምድ ያለውን ጀነራል አስቀመጡበት። ያ ጀነራልና ያለውና ወደዛ ምን ነው አንቺ ያላበዛሹም እንዴ እኛ እኮ ሮም ነን እኮ አንቺ ምናምን አለና አስቃየሞ በጦርነት ላይ ተሸንፎ በሚገርም ታክቲክ ሽወዳ ነው ተሸንፎ የሞተው ማለት ነው።